الرحمن الرحيم በጀነት ውስጥ አጅነቢ አለ ወይ በአላህ መልስልኝ ይላል። ሲጀምር ሴት ልጅን ከባሏ ውጭ ማንም አያያትም። አጅነቢ የሚኖረው ሴት ልጅ ከባሏ ወጥታ አጅነቢ ባሉበት ክልል ስትሄድ ነው። ጀነት የራሳችሁ ክልል ነው ያለው፣ የራሳችሁ ግዛት ነው ያለው። ወኢዛ ረአይተ ተመ ረአይተ ነዒመን ወሙልከን ከቢራ፣ ትልቅ ንግስናንና ግዛትን አለ እያንዳንድ ሰው እዛ። አንድ የመጨረሻ ገነት የገባ የሚባለው ሰው የዚችን ምድር 10 እጥፍ የሚሆን ግዛት አለው። ከምድራዊ ህይወት ጋር እያመሳሰልኩት አይደለም፣ እንዳው የግዛቱ ስፋት ማለት ነው። ገብታችኋል አይደል? ስለዚህ የራሳችሁ ዓለም ነው። እንዲህ ህዝብና ህዝብ ተቀላቅሎ የሚኖርበት ዓለም አይደለም ጀነት። አንዱ ሰው ብቻ ግዛቱ የለም የጀማዓ ያ ነው። ሲቀጥል ያንን እየሰራህ የምታሳምረው ዓለምም አይደለም። አላህ ሱብሓነሁ ወተዓላ አዘጋጅቶ ጨርሶታል። በቃ የምትፈልገውን ነገር ታዲያ እንዴት ነው የምናገኘው? ሄደን መግዛት ከቤት ወጥተህ ወይንስ ሰርተህ ምናምን? ላ እንደዛ ብሎ ነገር የለም። በአይምሮ ያሰብከው ነገር ሁሉ ፊትህ አለ። አላህ በቁርአን ላይ ወለኩም ፊሃ ማ ተሽተሂ አንፉሱኩም ማለት ነፍሳችሁ የምትፈልገው ጸጋ ሁሉ በዚያ ውስጥ አለላችሁ ብሏል። በቃ የምትፈልገው ነገር በአይምሮህ ላይ ውል ያለ ነገር ሱብሃነላህ ትላለህ። አምላኬ አላህ ጥራት ይገባ የሚለውን ቃል ትናገራለህ። ወዲያው ያ የፈለግከው ነገር ከፊትህ መጥቶ ከችላል። ሄጄ ላምጣ እንደ ከዛ እስኪ የት ነው የሚገኘው ምናምን የለም። እንደዛ አይነት ዓለም አይደለም እሱ። ያ ሰላም። እና ስለዚህ ሴት ልጅ ሲጀምር ወደ ሌላ ግዛትም አትሄድም። እዛው ባለችበት የራሷ ግዛት ከባሏ ጋር የምትኖርበት ያለ ነው እንጂ እንደዚህ እንደ ምድራዊ ህይወት ተቀላቅሎ ህዝብና ህዝብ የሚኖርበት አይደለም። እሺ ታዲያ ነብያቶችን ማየት ብፈልግስ? ኢብራሂምን ሙሳን ማየት ፈለግኩኝ። እኔ ግዛቴ ደግሞ እዚያ ከእርሱ ጋር አይደለም። እርሱን አላህ ስብሐነሁ ወተዓላ ሊሰጠን ቃል ገብቷል። አይደለም ነብያቶችን ራሱንም ያሳየናል፣ እናየዋለን። እናንተ የትንሣኤ ቀን ታዩታላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? ኢነኩም ሰተረውነ ረበኩም የውመል ቂያመህ ከልቀመር ለይለቲል በድር ላ ተዳሙነ ፊ ሩእየቲሃ፣ እናንተም ጌታችሁን አላህን የትንሣኤ ቀን ታዩታላችሁ ብለው ተናግረዋል። እናየዋለን ጌታን አላህ ስብሐነሁ ወተዓላ። ትልቁ ጸጋም እርሱ ነው። አይ ይሄ ድምፅ በጣም ነው